ሎጎን በፎቶሾፕ እንዴት መስራት እንደሚቻል አሳየን በሰፊው ባላችሁኝ መሰረት ይዤላችሁ መጥቻለሁ። እሺ ቀጥታ ወደ ቱቶሪያሉ እንግባና መጀመሪያ የምታደርጉልኝ ኒው ዶክመንት ውስጥ ትገቡና እዚህ ጋር ዊድዙን 3000 ሄይቱን በ3000 የሆነ አዲስ ዶክመንት ክፈቱ። ሪዞሉሽኑ 300 ይሁን ችግር የለውም። በመቀጠል ልክ ባለፈው እንዳልኳችሁ ቪው ውስጥ ትመጡና ሾው የሚለው ውስጥ ግሪድ የምትለዋን ክሊክ ስታደርጉ ግሪድ ይከፈትላችኋል። ይሄ ምንድነው? ሎጓችንን ለመስራት የሚረዳን እንደ ጋይድ ማለት ነው። ስለዚህ አሁን ለምሳሌ እኔ ምን ልስራ በዚህ ሎጎ፣ ለምሳሌ ፎቶ ነፂ ቢሆን ለመስራት ያሰብኩት እዚህ ጋር ሬክታንግል ቱል መርጥና ከዛ እንደምታዩት ከዚህ ጥግ ድረስ እስከዚህ ድረስ ላምጣው፣ እስከዚህ ድረስ ላምጣው። እሺ እንደምታዩት ብላክ አረኩት። እሺ ከዛ ይሄኛውን አልትን ተጭኜ ልክ የሰራሁትን እንትን ድራግ ሳደርገው እንደዚህ ያመጣልኛል ማለት ነው። እሺ ልክ አሁንም አልትን ተጭኜ ይሄኛውን ኮፒ ለማድረግ ማለት ነው። ከዛ ኮንትሮል ቲ ተጭናችሁ እንደዚህ ሺፍትን ትጫኑና ሮቴት ስታደርጉት በየ15 ዲግሪ እንደዚህ ይዞርላችኋል ማለት ነው። ስለዚህ እዚች ጋር ታመጡና ታስቀምጡታላችሁ። ሳይዙን እንደዚህ ማሳነስ፣ ይሄንንም ወደዚህ ማሳነስ እንደምታዩት እንደዚህ ታደርጉታላችሁ። ከዛ አሁንም አልትን ተጭናችሁ እንደዚህ ስትጎትቱት ኮፒ ያደርግላችኋል ማለት ነው። ስለዚህ እዚህ ጋር አሁን አንድ ሬክታንግል የሆነ ነገር ሰርተናል ማለት ነው። ስለዚህ እዚች ጋር አሁን ምን እናደርጋለን? እዚች ፓርት ላይ ከዚች ጀምሮ እስከ እዚች ያለችውን ባዶ ማድረግ ፈለኩኝ። ስለዚህ እቺን ባዶ ለማድረግ እቺኛዋን ሆሪዞንታሏን የሰራውበት ሌየር ጋር ትሄዱና እዚች ጋር ማለት ነው ማስክ ታረጉታላችሁ። ማስክ ስታረጉት እንደዚህ ያደርግባችኋል። ኮንትሮል ላይ ስትነኩት ኢንቨርት ስታረጉት ማለት ነው ወደዚህ ይቀይርላችኋል ማለት ነው። እሺ በመቀጠል እቺኛዋን አሁን ክሊክ ታረጉና ለምሳሌ እቺኛዋን ክሊክ ታረጉና አልትን ተጭናችሁ ዱፕሊኬት ያደርግላችኋል። እንደዚህ መጎተት ማለት ነው። ከዛ ሳይዙን እንደዚህ ትቀንሱታላችሁ። ከዛ ጎተታችሁ እዚህ ጋር ታመጡና እሺ አሁንም አልትን ተጭናችሁ ይሄን መጎተት እዚህኛው ጋር ማድረግ፣ ከዛ አሁንም አልትን ትጫኑና እቺን መጎተት፣ ከዛ ኮንትሮል ቲ ነክታችሁ ቅድም እንዳልኳችሁ ሺፍትን ተጭናችሁ ሮቴት ስታደርጉት 90 ዲግሪ ላይ ይመጣላችኋል። አሪፍ እንትን ማለት ነው። ከዛ ሺፍትን ተጭናችሁ እንደዚህ ድራግ፣ በዚህም ሺፍትን ተጭናችሁ ድራግ፣ ከዛ ይሄንን ወደ ታች ማውረድ ማለት ነው። እንደምታዩት የሆነ የካሜራ አይነት እንትን ፈጥረናል ማለት ነው። ሌላ ምን እናደርጋለን? ኤሊፕስ ቱል እንመርጥና ሺፍትን ተጭነን እንደዚህ ድራግ እናደርጋለን። ድራግ ካደረግን በኋላ ልክ ሴንተር ላይ ካስቀመጥን በኋላ ሴንተር ማለት ይሄ ነው። እሺ ካደረግን በኋላ እዛው ቱሉ ላይ እንመጣና ፊል የሚለው ምንም አይነት ከለር ፊል እንዳያደርግ እቺኛዋን ዲስሚስ ምልክቷን እናደርጋለን። ከዛ ስትሮኩን ቫልዩን እንደዚህ በመጨመር የምንፈልገውን አይነት ሳይዝ ላይ ስናገኝ ማቆም። እሺ ከዛ በመቀጠል ምንድነው ፎቶ ነፂን ያልኳችሁ። እሺ አሁን ለነፂ በኤን ቴክስት እሺ ቶት በሼፕ እንሰራለን። እሺ ከዛ ምን እናደርጋለን? እንደገና አዲስ ሌየር እንከፍትና ሺፍትን ተጭነን ሬክታንግላችንን እቺ ትሪያንግላችንን እንሰራለን። ከዛ በመቀጠል ኮንትሮል ቲ ተጭነን ሺፍትን እንጫንና 90 ዲግሪ ላይ ሮቴት እናደርጋለን። ኦኬ ከዛ ምንድነው የምናደርገው? አሁን አልትን እንጫንና ዱፕሊኬት እናደርጋለን እንደምታዩት። ከዛ ራይት ክሊክ አድርገን ፍሊፕ ሆሪዞንታል እንለዋለን እንደምታዩት። ከዛ በመቀጠል ምንድነው የምናደርገው? እንደዚህ እናስጠጋዋለን ማለት ነው። እሺ የሆነ ኤን ነገር እንዲሰራልኝ ነው እንደዚህ ያደረኩት። እሺ ኮንትሮል ቲ ትንሽ ሳይዙን ሺፍትን ተጭነን እንደዚህ እናድርጋት። እቺኛዋንም ኮንትሮል ቲ ሺፍትን ተጭነን እንደዚህ እናድርጋትና አሁን እንደዚህ እናድርጋት።
ሽፍትን ተጭነን ትንሽ ጠጋ በቃ ስለዚህ እንሰርቶልናል ማለት ነው። ከዛ አንድ ላይ እንደዚህ እናደርግና ራይት ክሊክ አድርገን ኮንትሮል ወይም መርጅ ሼፕ ማለትም ትችላላችሁ። ወደ አንድ ሼፕ ይቀይርላችኋል። ኮንትሮል ቲ ተጭናችሁ እዚች ጋር ማስገባትና ሳይዟን ማስተካከል። በጣም ግብዳም እንዳይሆን በጣም ትንሽም እንዳይሆን አድርጋችሁ ልክ እንደዚህ ካስገባችሁ በኋላ ኦኬ ሴንተሩ ጋር ሲሆን እሺ በጣም አሪፍ። ስለዚህ እንደዚህ ከሰራችሁ በኋላ እዚህ ጋር ፎቶ ነፂ ብላችሁ መጻፍ ትችላላችሁ። ከፈለጋችሁ ፎቶ ነፂ ፎቶ ነፂ ኮንትሮል ቲ ስትነኩ ይሄ ይመጣላችኋል። ከዛ እቺኛውን ቦልድ ከዛችን ደግሞ ካፒታል ታረጉታላችሁ። እቺ ኤንን እንደዛ ተመሳሳይ ታረጉታላችሁ። ከዛ እቺ ጋር ማስቀመጥ ነው ማለት ነው። ከፈለጋችሁ ማሳነስም ትችላላችሁ። ፎቶ ነፂ እሺ። እዚህ ጋር ፎንቱን እንደፈለጋችሁ መቀየር ትችላላችሁ። ለምሳሌ እቺን ላድርጋትና ፎቶ ነፂ። ስለዚህ እዚህ ጋር ስልክ 09255307 እንደዚህ አስቀምጠዋለሁ ማለት ነው። እንደምታዩት ከፈለጋችሁ የተወሰነ ነገርም መጨመር ትችላላችሁ። ከፈለጋችሁ እዚች ጋር እንደዚህ አይነት ነገር መጨመር ትችላላችሁ። ራውንድነስ እንዲኖረው ከፈለጋችሁ ደግሞ እንደዚህ አድርጋችሁ እቺ ማድረግ ትችላላችሁ። እናንተ በሚመቻችሁ ስታይሉን እንደፈለጋችሁ መቀየር ትችላላችሁ ማለት ነው። ከዛ በኋላ ስትጨርሱ ምንድነው የምታደርጉት? እዚህ ጋር አሁን ይሄ በጥቁር ነው። ስለዚህ በነጭ ከለር ከፈለጋችሁ ይሄንን እንዳለ ግሩፕ ውስጥ አድርጋችሁ አስገብታችሁ ኮንትሮል ጂ ትነኩና ዱፕሊኬት አድርጋችሁ ኮንትሮል ጂ ስትነኩ ዱፕሊኬት ያደርግላችኋል። የታችኛዋን ታጠፉና ይሄኛውን በቀላሉ ወይ ማለት ነው ከለር ኦቨርሌይ የሚለውን ነጭ እንደዚህ ማድረግ ትችላላችሁ፣ ብዙ ስራ ሳይጠበቅባችሁ ማለት ነው። ስለዚህ በሁለቱም ኤክስፖርት እናድርገውና እንዴት እንደሚመስል ነው። ኤክስፖርት ከማለታችን በፊት ይሄ ነገር ትራንስፓረንት እንዲሆን ፈልጋለን። ስለዚህ ባክግራውንድ የምትለዋን እንደዚህ እናጠፋትና ከዛ ፋይል ኤክስፖርት ፒኤንጂውን ከዛ ነፂ እንበለው ነፂ። እሺ ይሄ በነጩ ነው። ከዛ በጥቁሩ ደግሞ እንደገና ኤክስፖርት ነፂቱ እንበለው። ከዛም በመቀጠል ፎቶአችንን እንመርጥና ለምሳሌ የሆነ ፎቶ እንምረጥ። ለምሳሌ ይሄን የሰላም ተስፋዬን ፎቶ ብንመርጥ እሺ፣ አሁን እንትናችን ማጥፋት እንችላለን። ግሪድ ውስጥ ሾው ውስጥ እንገባና ግሪድ የሚለውን ስነካው ወደ ቀድሞ ይመለስልናል ማለት ነው። ስለዚህ ወደ ሎጓችን እንመጣና ነፂ የሚለውን ሁለቱንም እንውሰደውና እሺ ጥቁሩን እንደዚህ እናጥፋው። አሁን ለዚህ የሚሆነ ነጩ ነው ማለት ነው። ስለዚህ እንደዚህ አይነት ፎቶ ነፂ
እንደዚህ አይነት ሎጎ መስራት ትችላላችሁ ማለት ነው። እንደምታዩት እዚህ ጋር ፎቶ ነፂ በቃ እንደዚህ አይነት መልኩ ማስቀመጥ ትችላላችሁ ማለት ነው። ፎቶ ነፂ አያችሁት? እንደዚህ ሎጎ መስራት ትችላላችሁ። በጥቁሩም መጠቀም ከፈለጋችሁ ደግሞ ብራይት የሆነ ፎቶ ካላችሁ ለምሳሌ ይህን ፎቶ ብንወስደው ከዛ ጥቁሩን እዚህ ጋር መውሰድ እንችላለን ማለት ነው። ፎቶ ነፂ እንደዚህ። ስለዚህ በቀላል መልኩ አሁን ይሄ ለማሳየት ነው። እናንተ ሞር ተጠባችሁ ደስ ያላችሁን ክሬቲቭ የሆነን ሎጎ መስራት ትችላላችሁ። ጀስት እዚህ ጋር እኔ ለማሳየት ነው እንዴት ልትሰሩ እንደምትችሉ ማለት ነው። ኦልሬዲ ግሪዷ ነች ልትረዳን የምትችለው። ግሪዱ ሞር ይረዳናል እዚህ ጋር ምንሰራውን ስራ ማኔጅ ለማድረግ ማለት ነው። ለነፂ ሾፕ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ለምታበረታቱኝ በጣም ትልቅ የሆነ ምስጋናና ክብር አለኝ። በእውነቱ አመሰግናችኋለሁ። በጣም የሚያበረታታኝ ነገር ስለሆነ ማለት ነው። ሁሌ እንድሰራ የሚያደርገኝ እናንተ ማበረታታት ስለሆነ ማለት ነው። ለማንኛውም አመሰግናችኋለሁ። መልካም ጊዜ